ለ97 እና 2005 ተመዝጋቢዎቻችን ከተማ አስተዳደሩ ምላሽ ሰጥቷል ኦፊሻሊ ዘንድሮ በመንግስት በጀት ብቻ ወደ 50 ሺህ የሚሆኑ ቤቶችን እየገነባን ነው ታሳቢ ተደርጎ እነዚህ ቤቶች እየተገነቡ ያሉት እነዚህን ወገኖቻችንን ነው ስለዚህ ከዘንድሮም እንዲሁ ኮንቲኒየስ እየሰራን ባለናቸው ቤቶች እጣ ይወጣልና የጣው ተጠቃሚ ይሆናሉ ቅድሚያ እነሱ ነው ሊያገኙ የሚችሉት የሚለውን መልስ ለመስጠት ነው ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ ዛሬ እጅግ በጣም ወሳኝና ብዙዎቻችሁን ሲያነጋግር የነበረውን የአዲስ አበባ ኮንዶሚኒየም ቤቶች ጉዳይ ይዘንላችሁ መተናል በተለይ የ2005 ዓመተ ምህረት የኮንዶሚኒየም ተመዝጋቢዎች ከሆናችሁ ይህ ቪዲዮ ለእናንተ ልዩ መልእክት አለው መንግስት አሁን ላይ በራሱ በጀት እየገነባቸው ያሉ 50 ሺህ ቤቶች የደረሱ በመንግስት እና በግል አጋርነት እየተገነቡ ያሉ 120 ሺህ ቤቶች ዕጣ ፈንታ ምንድነው ከምንም በላይ ደግሞ የቤቶቹ ዋጋ ላይ የመጣው አዲስ ማስተካከያ ምንድነው 2000 ብር ብቻ የቆጠቡ ተመዝጋቢዎችስ ምን ሊያጋጥማቸው ይችላል እነዚህን ሁሉ አንገብጋቢ ጥያቄዎች ከመንግስት አካላት ከተሰጠው ሙሉ ቃለ መጠይቅ ጋር አዋህደን በዝርዝር የምንዳስስ ይሆናል ቪዲዮ እጅግ ጠቃሚ መረጃዎችን የያዘ ስለሆነ እስከ መጨረሻው አብራችሁ እንድትቆዩ ጋብዛለሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ይህን ቪዲዮ ደግሞ አሁኑኑ ላይክ በማድረግ እንጀምር ወደ መጀመሪያው ዋና ነጥባችን ስንገባ በአሁኑ ሰዓት በመንግስት በጀት ብቻ ወደ 50 ሺህ የሚጠጉ የኮንዶሚኒየም ቤቶች የተገነቡ ይገኛሉ በቃለ መጠይቁ ላይ በግልጽ እንደተቀመጠው ይህ የግንባታ ቀጣይነት ባለው መልኩ የተከናወነ ነው ዋናው ጥያቄ እነዚህ ቤቶች ሲጠናቀቁ ለማን ይሰጣሉ የሚለው ነው መልሱ አጭርና ግልጽ ነው ቅድሚያ የሚሰጠው ለነባር ተመዝጋቢዎች ነው ይህ ማለት ለአመታት በእጣ ተስፋ ሲጠብቁ ለነበሩ ዜጎች ትልቅ ፎይታ የሚሰጥ ዜና ነው ስለዚህ በ2005ም በ1997ም የቆጠቡ ዜጎች ቁጠባቸው እስከቀጠሉ ድረስ የከተማ አስተዳደሩ ጣሊያ ወጣ ዝግጁ ነው ማለት ነው እውነት ነው አሁን ምንድነው መታሰብ ያለበት ያው ይመጣሉ እኛም ጋር አገልግሎት ለማግኘት ይመጣሉና እኛም እንነግራቸዋለን ቁጠባቸውን አጠናክረው መቀጠል አለባቸው ለምሳሌ 200 ሺህ የቆጠበም ሰው አለ የ2005 ተመዝጋቢ ነኝ የሚል 1000 የቆጠበም አለ የ2005 ተመዝጋቢ ነኝ የሚል ስለዚህ ቅድመ ክፍያ ሊከፍል የሚችለው ብር ደግሞ ሊኖር አይችልም ማለት ነው ለምሳሌ ባለ 2000 ብር ቆጠብኩ የሚለው አሁን ቅድመ ክፍያ ሊኖር አይችልም ማለት ነው ሰው ያን ማጣጣም ያስፈልጋል ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው አንደኛ ነገር በፊት በነበረው ሬት ወይም ደግሞ በፊት በነበረው ዋጋ አሁን ያለው ነባራዊ ሁኔታ እናውቃለን አይደለ በዛ ዋጋ አሁን ይገኛል ማለት አይቻልም ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው የ2005 ዓመተ ምህረት ተመዝጋቢዎች ጻፈንታ በቃለ መጠይቁ ላይ ከባለስልጣናቱ አበክረው የገለጹት ጉዳይ የቁጠባ መጠንን ይመለከታል በአሁኑ ሰዓት በ2005 ተመዝጋቢዎች ምዝገባ ላይ እጅግ በጣም ሰፊ የሆነ የቁጠባ ልዩነት አለ በአንድ በኩል 200 ሺህ ብር እና ከዛ በላይ የቆጠቡ ተመዝጋቢዎች አሉ በሌላ በኩል ደግሞ ገና ሲመዘገቡ የከፈሉት 1000 ብር ወይንም 2000 ብር ብቻ እንዳስቀመጡ ከዛ በኋላ ባንክ ቤት ድርሽ ያላሉ ሰዎች አሉ እዚህ ጋር ነው ትልቁ የዋጋ ማስተካከያ የሚመጣው ከዚህ በፊት በነበረው የቤት ዋጋ ተመን አሁን ላይ ቤት ሰርቶ ማስተላለፍ ፈጽሞ የማይቻል መሆኑን መንግስት አሳውቋል የአሁኑኑ የገበያ ሁኔታ ማገናዘብ ግድ ብሏል ስለዚህ አስቡት 2000 ብር ብቻ የቆጠበ ሰው አሁን ባለው የቤት ዋጋ የተተመነውን የቅድሚያ ክፍያ በአንድ ጊዜ አምጣ ቢባል ሊከብደው ይችላል ለዚህም ነው መንግስት ተመዝጋቢዎች ያቋረጡትን ቁጠባ በአስቸኳይ አጠናክረው መቀጠል አለባቸው ሲል ጥብቅ ማሳሰቢያ የሰጠው ቤቱ ቢደርሳችሁ እንኳን ክፍያውን ማሟላት ካልቻላችሁ እድሉን ልታጡት ትችላላችሁ ስለዚህ ውድ የቻናላችን ቤተሰቦች የ2005 ተመዝጋቢዎች ከሆናችሁ አቅማችሁ በፈቀደ መጠን ቁጠባችሁን ማሳደግ ጀምሩ በመንግስትና በግል አጋርነት ቤቶችን ለመገንባት ወደ 120 ሺህ የሚሆኑ ቤቶችን ውል ተዋውለናል ከነዚህ ላይ ወደ 97 ሺህ አካባቢ ወደ ትራክ የገቡ ናቸው ከነዚህም ደግሞ አሁን ሰርተን እንጨርሳቸዋለን ብለን ያቀድናቸው ደግሞ አሉ እነዚህን ወደ 27000 የሚሆኑ ቤቶች እናጠናቀቃለን ብለን ያዝናቸውን በስፋት እየተሰሩ ነው ለምሳሌ ሩቅ ሳንሄድ እዚህ ካዛንቺስ ያለውን አያት ሪል ስቴት እየሰራ ያለውን እናውቀዋለን በያስባለሁ እዚህ ፒያሳ ደግሞ ያለውን ደግሞ በተመሳሳይ ማለት ነውና በጣም በፍጥነት እየሰሩ ያሉ አልሚዎች አሉ
በአንድም በሌላም እየዘገዩ ያሉ ግን በእርግጥ አሉ። ዞሮ እኛ ይዘን እየሄድን ያለነው በፍጥነት በተለይ እየሰሩ ያሉትን እንደነ ኦቪድ ያሉትን አያት እና ሌሎችም አልሚዎችን እነሱን ያዝ አድርጎ የኛን ድርሻ ደግሞ ለቆጣቢዎቻችን ዋጋ እንዲቀንስ ማለት ነው ሰጥቶ ወደኛ ለማምጣት ሰፊ ስራ እየተሰራ ነው ያለው። ከ50 ሺህ የመንግስት ቤቶች በተጨማሪ የከተማ አስተዳደሩ ሌላ ግዙፍ ስራ እየሰራ ይገኛል። ይኸውም በመንግስትና በግል አጋርነት የሚሰሩ የ120 ሺህ ቤቶች ፕሮጀክት ነው። ይህ ማለት መንግስት መሬትና ምቹ ሁኔታዎችን ያቀርባል፣ የግል አልሚዎች ደግሞ በራሳቸው ወጪ ቤቶቹን በፍጥነት ይገነባሉ። እስካሁን ባለው መረጃ ከ120 ሺህ ቤቶች ውስጥ ወደ 97 ሺህ የሚጠጉ ወደ ትራክ ወይም ወደ ግንባታ ሂደት ገብተዋል። ከነዚህም ውስጥ 27 ሺህ ያህሉ በቅርቡ ጊዜ ውስጥ ሰርተው ይጠናቃሉ ተብሎ ይጠበቃል። በዚህ ፕሮጀክት ላይ በስፋት እየተሳተፉ ካሉ ኩባንያዎች መካከል ኦቪድ እና ሌሎችም ታላላቅ አልሚዎች ይገኙበታል። የእነዚህ ኩባንያዎች መግባት ለምን ጠቀመ? አንደኛ፣ የግንባታውን ፍጥነት በከፍተኛ ሁኔታ ይጨምረዋል። ሁለተኛ፣ ለቆጣቢዎች ዋጋ በሚቀንስና በተመጣጣኝ ዋጋ ቤቶች እንዲታለፉ እድል ይፈጥራል። ይህ አካሄድ የቤት ችግርን ለመቅረፍ ትልቅ ተስፋ የተጣለበት ነው። በአጠቃላይ የዛሬው ቃለ መጠይቅ ዋና ጭብጥ እነዚህን ይመስሉ ነበር። ማጠቃለያ ካስፈለገ አንደኛ፣ መንግስትም ሆነ የግል ዘርፍ በስፋት ቤቶቹን እየገነቡ ነው። ሁለተኛ እና በጣም ወሳኙ የ2005 ተመዝጋቢዎች የቤቱ ዋጋ ማስተካከያ ስለሚደረግበት አሁኑ ወደ ባንክ በመሄድ ቁጠባችሁን ማሳደግና ለቅድሚያ ክፍያው ራሳችሁን ማዘጋጀት አለባችሁ። ይህ መረጃ ለብዙዎች እንዲደርስ እና ማንም ሰው በእውቀት ማነስ እድሉን እንዳያጣ ቪዲዮውን ሼር በማድረግ ለወዳጅ ዘመዶን ያካፍሉ። እናንተ ስለዚህ አዲስ የዋጋ ማስተካከያ እና የመንግስት ውሳኔ ምን ታስባላችሁ? ሀሳባችሁን በታች በኮሜንት መስጫው ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ ጠቃሚ መረጃ እስከምንገናኝ ድረስ ቸር ሰንብቱ።